እግዚአብሔር ሰዎች እኛ ጋር ስላሉ ስለ ቢሾፕ ደጉ ዓለም አቀፍ የሀገር አቀፍም ዋና አስተዳዳሪ ቢሾፕ ተረፈም የሰበካችን ኃላፊ እንዲሁም በሰበካችን ያሉ የቦርድ አባላትም ተገኝተውልናል። እግዚአብሔር ይመስገን። እስቲ እንኳን ደህና መጣችሁ በሉ። አሁን ቀጥታ የመጀመሪያ መልእክት የምንሰማበት በጣም የምንወደውና የምናከብረው የአያት አጥቢያ መጋቢና የአያት ንዑስ ኃላፊን ወደዚህ በጭብጨባ እንጠራለን። እድል ስለሰጠኝ ስለፈቀደልኝ እንዲሁም ደግሞ አብረውኝ በሚያገለግሉትም በእናንተም ፊት እግዚአብሔርን ቃል እንዳቀርብ እግዚአብሔር ስለረዳኝ አምላኬን አመሰግናለሁ። አመስግነን እንቀመጣለን። አምላኬ ኢየሱስ ክብርና ምስጋና ሰጣለሁ። ኢየሱስ ክርስቶስ ሆይ ያንተ መልካም ፈቃድ በመካከላችን እንዲሆን ጸጋና መንፈስህ እንዲገዘን እንዲረዳን እኔንም እንድትረዳኝ አንደበቴ እንድትከፍት የሰሚዎችንም ልብና ጆሮ እንድትከፍት ኢየሱስ ላንተ አደራ ሰጣለሁ። ጊዜውን ሁሉ አንተ ተረከብ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። ኢየሱስ ይመስገን። ባለኝ ጊዜ እግዚአብሔር ለልቤ ያስተማረኝን እንድኖርበትም የምጸልይበትን ሁልጊዜም በልቤ የምመኘውን የእግዚአብሔርን ቃል አቀርባለሁ። ለእያንዳንዳችን ሕይወት ትርፍ ያለው ለነገውም ሕይወታችንና ጉዟችን አስተማማኝ ዋስትናን የሚሰጠን ለዛሬም ሕይወታችን ማስተዋልና ጥበብን ሊያካፍለን የሚችልን እውነትን ከእግዚአብሔር ቃል አብረን እንካፈላለን። የምንካፈልበት ቃል ሉቃስ ምዕራፍ 15 ላይ ያለው ነው። ይህንን ክፍል ሁላችሁ ታውቁታላችሁ። ይሄ ክፍል እየተጠቀሰ ብዙ ጊዜ ተምረናል፣ አስተምረናል። እግዚአብሔር ቃል ግን ሕያውና አዲስ ስለሆነ እግዚአብሔር በዚህ ቃል ሊያስተምረን ይችላል ብዬ እኔም እየተማርኩበት ያለ ክፍል ስለሆነ እንድናየው ጋብዛችኋለሁ። ሉቃስ ምዕራፍ 15 ይሄ ክፍል ጌታችን ኢየሱስ ክርስቶስ በጣም ጥልቅ የሆነ ትምህርት ያስተማረበት ክፍል ነው። ምዕራፍ 15 ከቁጥር 3 ጀምሮ ያለውን ስንመለከት እስከ 32 ድረስ የጠፋን ነገር ምሳሌ አድርጎ ያ የጠፋ ነገር ደግሞ የተፈለገበትን ጥብቅ አፈላለግና የጠፋው ነገር ደግሞ ሲገኝ ያለን ደስታ ምሳሌ አድርጎ በዛ ውስጥ ግን እግዚአብሔር የጠፉትን ሕይወቶች የጠፉትን ሰዎች በንስሐ ወደ እርሱ ሲመለሱ በሰማይ ታላቅ ደስታ እንደሆነ ይህንን ነገር ለማስተማር ኢየሱስ ክርስቶስ ምሳሌ አድርጎ የተናገረው ቃል ነው እና ያንዳንዱን መናገር አልችልም። እኔ ግን ከቁጥር 11 ጀምሮ ያለው ክፍል ላይ በጣም ትኩረት አድርጌ ይናገራለሁ። ምዕራፍ 15 ከቁጥር 11 ጀምሮ ያለውን ክፍል አነብና እዛ ላይ የሚሰማኝን ነገር እናገራለሁ። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ።
እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆነዋል፣ ጠፍቶም ነበር ተገኝቷልም፣ ደስም ይላቸው ጀመር። ታላቁ ልጅ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴኖቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለእኔ የሚሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ፣ ሕያው ስለሆነ፣ ጠፍቶም ነበረ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ኢየሱስ ይመስገን። በዚህ ክፍል ላይ ከተጠቀሱት ሁለት ልጆች ማለትም ከአባቱ ቤት ወጥቶ ከጠፋው ልጅና ቤት ውስጥም እያለ ከጠፋው ልጅ የምንማረው ብዙ ነገር አለ። ታናሹ ልጅ ከአባቱ ይሰጠኝ ብሎ የጠየቀውን ድርሻ ይዞ ከቤት በመውጣቱ የደረሰበትን ነገር ስናይ እኔና እናንተ ከዚህ ልጅ ሕይወት የምንማረውም ነገር ይኖራል። አሁንም የዚህን ታናሽ ልጅ ሕይወት በመመልከት ዋስትና ካለው ከአባት ፍቅርና ከአባት ቤት የመነቀል ምክንያትና መዘዙ ምን እንደሆነም በማየት የምንማረው ነገር ይኖረናል። እንዲሁም ቤትም ከቀረው ታላቁ ልጅም ከአባቱ ቤት ሳይወጣ ቤት ውስጥ እያለ የጠፋ ልጅ ነበረ። ይህ በቤት ያለ ልጅ በቤት ይኑር እንጂ ከአባቱ ቤት ውስጥ የአባቱን ባህሪ በማወቅ እንደ ልጅ የኖረ አልነበረም። በዚህ በታላቁ ልጅ ባህሪ እኔና እናንተም የምንማረው ነገር ይኖረናል። በጣም ይገርመኝ ይህ ታላቅ ልጅ ባቶ ሲመጣ በቤት ውስጥ ያለውን እንግዳ ድምፅ በመስማት ምንድነው ብሎ ጠይቆ ከጠየቀው መልስ ካገኘ በኋላ የሰጠው መልስ በጣም ይገርመኛል። ተቆጣም፣ ሊገባም አልወደደም፣ አባቱም ወጥቶ ለመነው ይላል እና ልገልጸው የማልችል በጣም ትልቅ ነገር በልቤ ውስጥ ይሄ ቃል ፈጠረብኝ። ወገኖቼ አንዳንዴ በእግዚአብሔር ቤት ውስጥ እያገለገልንም እየደከምንም በቤቱ ተተክሎ መኖር የምንቸገርበት ጊዜ ይኖራል። በጣም የሚገርመኝ ነገር ቢኖር የጠፋውና ከቤት ተነቅሎ የወጣው ታናሹ ልጅ የአባቱ ቤት ምስጢር ገብቶት
ወደ አባቱ ቤት ሲመለስ በቤት ውስጥ የነበረውና በእርሻም ይተጋ የነበረው ታላቁ ልጅ ግን ወደ አባቱ ቤት ለመግባት እምቢ ሲል ማየት በጣም ይገርማል። የዚህ ታላቁ ልጅ መጨረሻ ምን እንደሆነ ምንም እንደደረሰ አላውቅም። ምክንያቱም ታሪኩ ተንጠልጥሎ ነው። ለመነው፣ አልገባም። ታሪኩ እዛ ጋር ነው የሚያበቃው። እኔ ሌላ የማውቀው ነገር የለም። የምታውቁ ካላችሁ ትነግሩኛላችሁ። አልገባም። በቃ እዛው እንደተቆጣ ደጅ ነው የቀረው። በጣም ያሳዝናል። በጣም ያሳዝናል ወገኖቼ። አንዳንድ ጊዜ በእግዚአብሔር ቤት ውስጥ እያገለገልንም በብዙ የደከምንም መተከል በሚገባን ነገር ላይ ሳንተከል በመቅረት በአንድ ወቅት ችግርም ውስጥ እንደምንገባ ከዚህ ልጅ ታሪክ እንማራለን። ይህ የመጽሐፍ ቅዱስ ታሪክ ብዙ ነገርን የያዘ ጥልቅ የሆነ ትምህርትንም ጌታ ኢየሱስ ያስተማረበት ክፍል ሆኖም አገኘሁት። በእነዚህ ሁለት ወንድማማቾች የህይወት ምሳሌ በእግዚአብሔር ቤት፣ በእግዚአብሔር ህይወት፣ በእግዚአብሔር እውነት ላይ ተተክሎ ከመኖር አንጻር ላለመነቀልም ዋስትና የምናገኝበትን ደግሞም ከእግዚአብሔር ቤት ለመነቀልና ለመውጣት ምክንያት ሊሆኑ የሚችሉ ነገሮችንም በማየት በእግዚአብሔር ቤት ለዘላለም ተተክሎ መኖር ይሆንልን ዘንድ ጸጋን እንድንለምን በጣም እንድንጠነቀቅ ይህ ክፍል ይነግረናል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 የእግዚአብሔር ቃል እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ይመስገን ባለኝ ጊዜ በተቻለኝ አቅም ሐሳቤን ሰብሰብ አድርጌ ተናግሬ ለመውረድ እሞክራለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 27 እና 30 ላይ የእግዚአብሔር ቃል እንዲህ ይላል። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። አሜን። ኢየሱስ ክርስቶስ ይባረክ። ከዚህ ካነበብነው ቃል የተነሳ ከኢየሱስ እጅ ምንም ኃይል ሊነጥቅ እንደማይችል አስተማማኝ ዋስትና ያለው የተስፋ ቃል ሆኖ እናገኘዋለን። ሰው በእግዚአብሔር ቤት ውስጥ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ሥርዓት ለመኖር ይወስን እንጂ በእግዚአብሔር ሕይወት ውስጥ ሕይወቱን አጠጋግቶ ፍጻሜውና የዘላለም መዳረሻው እንዲያምርለት በቤቱ የሕይወት መንፈስ ውስጥ ተይዞ ይኑር እንጂ ማንም ያንን ሕይወት ከኢየሱስ እጅ ማንም ሊነጥቅ እንደማይችል አስተማማኝ ዋስትና ያለው የተስፋ ቃል እንደሆነ በዚህ ክፍል ላይ እናነባለን። ሆኖም ግን እኔና እናንተ ከተሰጠን ነፃ ፈቃድ የተነሳ በራሳችን ምኞትና መንገድ በመሄድ ወጥመድ ውስጥ ልንገባ እንችላለን። ታናሹ ልጅ ከአባቱ ቤት አባቱ አልገፋውም። የታናሹ ልጅ በአባቱ ቤት ውስጥ የኖረውን ሕይወት በቃሉ ላይ እንደምንም ተጠግቼ ለማየት ሞከርኩኝ። ይህ ታናሽ ልጅ ከቤት ውስጥ እንዲፈንቅሎ ሊያወጣው ያነሳሳው ምንድነው? እንዲወጣ በልብ ውስጥ መነሳሳት የፈጠረበት ነገር ምንድነው ብዬ አሰብኩኝ። በቃሉ ላይ ያለውንም የአባቱን ባህሪ ለማየት ሞከርኩኝ። አባትየው በጣም ደግ ቸር አባት ነው። ለልጆቹ እኩል የሚያስብ አባት ነው። አባትየው በቤት ውስጥ ልጆቹ ነፃነት ተሰምቷቸው በአባትነቱ ባህሪ ተመክተው እንዲኖሩ የሚፈልግ አባት ነው። አባትየው በቤት ውስጥ ለልጆቹ ቅንቅና አይደለም።
ማለት ባህሪው በጣም ጎርቷቸው ታናሹ ልጅ የአባቱን ባህሪ መሸከም አቅቶት እንዲወጣ ግፊት ያደረገበት ነገር ምንም እንከን ምክንያት እንደሌለ በቃሉ ላይ አስተዋልኩኝ። ታላቁን ታናሹ ልጅ ከቤት ውስጥ እንዲወጣ ምንድነው ያነሳሳው? በጣም ገረመኝ። ቃሉን ከዚህ በፊት ሰብኬያለሁ አንብቤያለሁ፣ ግን በተለየ መልኩ የእግዚአብሔር መንፈስ ወደ ልቤ አመጣው ይሄንን ቃል። ምንድነው ያነሳሳው? እንዳውም ስመለከት ታላቁ ወንድሙም በቤት ውስጥ እንዳይኖር ተጽዕኖ አላደረገበትም። ነገር ግን የራሱ አቋምና አስተሳሰብ ከአባቱ ቤት ተነቅሎ እንዲወጣ አድርጎታል። ይሄንን አየውኝ። ከዚህ ጋርም አያይዤ አንዳንድ ነጥቦችን አየውና በዛ ውስጥ ለህይወቴ ተማርኩኝ። ታናሹ ልጅ ከአባቱ ቤት እንዲወጣ ያደረገው ምክንያት ምንድነው ብዬ አጥብቄ ፈለኩኝ። አሁንም በቃል ውስጥ እንዲወጣ ያነሳሳው ነገር ምንድነው? ቁጥር 11 እና 12ን ስመለከት ሉቃስ 15 ላይ ክብር ለኢየሱስ ይሁን። ቁጥር 11 እና 12 ላይ እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው ይላል። ይህን ክፍል አየውን። ይህ ልጅ በልጅነት መብቱ በመተማመን ከአባቱ ድርሻውን መጠየቁና መቀበሉ ችግር አለው ብዬ አላሰብኩኝም። የልጁን አጠያየቅ የአባትየውንም መልስ አየውኝና ልጁ በአባቱ በመመካት በአባቱ ቤት ውስጥ ያለውን ንብረት ድርሻ ለኔም ይገባኛል የሚል የልጅነት ስልጣንና የልጅነት መንፈስ ይዞት መጠየቁ በጣም ቅዱስ ድፍረት ነው አልኩኝ። በአባቱ ላይ ያለውን ፍቅር፣ በአባቱ ላይ ያለውን መተማመን አየውኝ። አባትየውም ሲጠየቅ ደግሞ ምንም አላንገራገረም። ድርሻዬን ስጠኝ ሲለው አባትየውም እንዲያም የሚል ለጠየቀው ጥያቄ ትክክል አለመሆንን የሚያመላክት ምላሽ አባትየው ሲሰጥ አላየውም። ስለዚህ ልጁ የጠየቀው ጥያቄ በአባቱ ላይ ያለውን መተማመን አየውኝ። በውስጥ በአባቱ ላይ ያለውን መደገፍ፣ በአባቱ ላይ ያለውን ፍጹም የሆነ እንዴት ብዬ ልንገራችሁ መተማመን፣ ልጁ በአባቱ ላይ ያለውን ፍጹም መተማመን፣ የአባትና የልጅን ጥልቅ የሆነ ህብረትን አየውኝ በጥያቄ ውስጥ። ስለዚህ መጠየቁ ምንም ችግር የለውም፣ ድርሻዬን ስጠኝ ብሎ ማለቱ ምንም ችግር የለውም ወደሚል ነገር ውስጥ ደረስኩኝ። የተካፈለውንም ድርሻ ይዞ በአባቱ ቤት አሁንም እንደ ልጅ መኖር ይችል ነበረ ብዬም አልሰብኩኝ። ምክንያቱም ድርሻ ነው የጠየቀው። የሚገባኝን ድርሻ ስጠኝ ነው ያለው። የሚገባውን ድርሻ አባቱ ሰጥቶታል። ከሰጠው በኋላ ደግሞ በል ድርሻን ተቀብለሃል ውጣ አላለውም። አባትየው ለልጁ ምንም ፍንጭ የሰጠው ነገር የለም። ስለዚህ ድርሻውን ተቀብሎ በቤት ውስጥ መኖር ይችል ነበረ ብዬ አሰብኩኝ። ተማምኖ በአባቱ ቤት ድርሻው ሌላ ነገር ነው፣ በአባት ቤት ውስጥ ደግሞ ያለ አኗኗር ሌላ ጉዳይ ነው። ስለዚህ በአባቱ ቤት ውስጥ ድርሻውን ይዞ በድርሻው የራሱን ስራ እየሰራ መኖር ይችል ነበረ ብዬ አሰብኩኝ። ሆኖም ግን ልጁ አልቻለም። በዚህ ታሪክ ውስጥ እኔና እናንተ አንድ ትልቅ ነገር ማስተዋል እንችላለን። የእግዚአብሔር ስጦታ ከቸርነቱ የተነሳ ከበጎነቱ የተነሳ የሚገባን እንኳን ባይሆንም ግን ከታላቅ ፍቅሩ የተነሳ እግዚአብሔር በቤት ውስጥ ላሉት ልጆቹ የሚሰጠው በጎ ስጦታ አለ። በጎ ቸርነት አለ። በጎነት አለ። በበጎነት የተሞላ አምላክ ነው። በቸርነት የተሞላ አምላክ ነው። ጸጋው የተትረፈረፈ ነው። ብዙ ጸጋ ለልጆቹ ያለ ገደብ መስጠት የሚችል አምላክ ነው።
የእግዚአብሔር ስጦታ በቤት ውስጥ ያለውን በረከት ሊተካና ሊተካካ ግን አይችልም። እግዚአብሔር በቤት ውስጥ የሚሰጠን ጸጋ፣ እግዚአብሔር በቤት ውስጥ የሚያደርግልን በጎነት፣ ቸርነት፣ መልካምነት በቤት ውስጥ ካለው ከበዛው ከተትረፈረፈው ጸጋና ቸርነት አንፃር ሲታይ ኢምንት ነው። በጣም ኢምንት ነው። ብዙ ያላየነው ጸጋ አለ፣ ብዙ ያልቀመስነው ቸርነት አለ፣ ብዙ በሕይወታችን ውስጥ ልንለማመደው በእግዚአብሔር ዘንድ ግን ተቀጥሮልን ያለ እንደ ቸርነቱ መጠን እንደ በጎነቱ መጠን ቤቱ ሃሌሉያ በእግዚአብሔር መልካም ስጦታ የተሞላ ነው። እና ይህንን አስተዋልኩኝ። የእግዚአብሔር ስጦታ በቤት ውስጥ ያለውን በረከት ባርኮት ሊተካና ሊተካካ አይችልም። በቤት ውስጥ የፈለገውን ያህል ጸጋና ስጦታ ቢትረፈረፍልን እግዚአብሔር ቸር ነው፣ በጣም ቸር ነው። ከኑሯችን ጀምረን እያንዳንዳችን ወደ እርሱ ስንመጣ እንደዚህ አልነበርንም። ግማሾቻችን ባጋንንት የተጠቃን በተለያየ የህይወት ጉስቁልና ውስጥ የነበርን፣ ከመንግስቱ ርቀን የነበርን፣ በጠላት ሰፈር ውስጥ የነበርን፣ በጣም ህይወት በጣም ግራ ያጋባን የተቅበዘበዝን ብዙዎቻችን የተጠቃን በጠላት ግዛት ውስጥ የነበርን በሰቆቃ ውስጥ ያለን የህይወት ትርጉም የጠፋን የጨለማው ኃይል የበረታብን እንደዛ ነበርን። ነገር ግን ከታላቅ ፍቅሩ የተነሳ ከታላቅ ቸርነቱ የተነሳ ከታላቅ በጎነቱ የተነሳ እንዲያው በጸጋው አዳነን። እኔ በጸጋው ዳንኩኝ። ምንም ለመዳኔ ይህ ነው። እግዚአብሔር እኔን ለማዳን ከኔ ላይ ያየው ነገር አነሳስቶት ነው የምለው አንዳች ነገር የለኝም። ኃጢአቴ፣ ውድቀቴ፣ የቁጣ ልጅ መሆኔ ብቻ እኔን ለማዳን አነሳስቶታል። ምንም አይነት የሚቆጠርልኝ ጽድቅ የለም። ከዳንኩም በኋላ በቤት ውስጥ ያለኝ ህይወት ከእርሱ የተነሳ ከእርሱ ቸርነት፣ ከእርሱ በጎነት፣ ከእርሱ መልካምነት የተነሳ ብቻ ነው። መኖሪያዬ ፍቅሩ ነው። መኖሪያዬ ቸርነቱ ነው። መኖሪያዬ የእርሱ የአባትነት ፍቅሩ ነው። ሌላ በእግዚአብሔር ቤት ውስጥ ሊያኖረኝ ይችላል ብዬ የምተማመንበት አንዳች ነገር የለኝም። ተጠጋግቼ ከመኖር ውጪ፣ እርሱን ተስፋ አድርጌ ከመኖር ውጪ፣ ልቤን በፊቱ እያስገዛው ከመኖር ውጪ ሌላ የህይወት ትርጉም ስለሌለኝ ስለማላገኝም እርሱ ህይወት ስለሆነልኝ ይህ ብቻ ያኖረኛል። የመኖር መብት የለኝም። ፍቅሩና ቸርነቱ ብቻ ያኖረኛል። ለሁላችንም እንደዚህ ይመስለኛል። በቤት ውስጥ የፈለገውን ያህል ጸጋና ስጦታ ቢትረፈረፍልን በእግዚአብሔር ቤት ውስጥ ያለውን የእግዚአብሔርን ማዕድ በቃኝ፣ አያስፈልገኝም አያሰኘንም። ብዙ በጸጋ ላይ ጸጋ ቢበዛ፣ በኃይል ላይ ኃይል ቢበዛ፣ በእውቀት ላይ እውቀት ቢበዛ፣ በጥበብ ላይ ጥበብ ቢበዛ የእግዚአብሔርን ቤት እንድንጋፋ አያደርገንም። የእግዚአብሔርን ቤት ማዕድ አናጥላላም። የእግዚአብሔርን ቤት ስርዓት አናጥላላም። የእግዚአብሔር ቤት ከሁሉ ይበልጣል። ቅባቱ ቢበዛ፣ ጸጋው ቢበዛ፣ ሞገሱ ቢበዛ፣ እውቀቱ ቢበዛ፣ ተቀባይነቱና ተሰሚነቱ ቢበዛ፣ ስኬቱ መከናወኑ ቢበዛ የእግዚአብሔር ቤትን ተጋፊዎች አያደርገንም። ከተሰጠን ጸጋና ስጦታ በላይ የእግዚአብሔር ቤት በረከት ይበልጣል። እስቲ ሃሌሉያ የምትሉ በተሰጠን ቅባት፣ በተሰጠን ጸጋ፣ በተሰጠን ልዩ ልዩ ስጦታ
ከመታመን በላይ በስጦታዬ ከመታመን በላይ በቅባቴ ከመታመን በላይ ላይ ካለው ጸጋ ከመታመን በላይ በእግዚአብሔር ቤት ውስጥ ለዘላለም ተተክሎ መኖር ይበልጥብኛል። የእግዚአብሔር ቤት ከቅባቴ በላይ ነው። የእግዚአብሔር ቤት ከጸጋ ስጦታዬ በላይ ነው። የእግዚአብሔር ቤት ገባኝ ከምለው ነገር በላይ ነው። በላይ ነው። በላይ ነው። በላይ ነው። ከተደረገልን ምሕረት በላይ ከተደረገልን ቸርነት በላይ በእግዚአብሔር ቤት ውስጥ ያለ የእግዚአብሔር ጸጋ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ ይበልጣል። 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 እግዚአብሔር ምንም ነገር ቢሰጠን የሰጠን ነገር ቀጣይነት ያለው በቤት ውስጥ ተተክሎ በመኖር ብቻ ነው። ብዙ ጸጋ ቢሰጥ ብዙ በጎነት በኑሯችን፣ በቤታችን፣ በአገልግሎታችን በመሳሰለው እግዚአብሔር ብዙ መልካም ነገር ቢያደርግልን ያደረገልን ነገር ቀጣይነት የሚኖረው ግን በቤት ውስጥ ተተክለን ስንኖር ብቻ ነው። መቼም ሁላችን አንድ ነገር ይገባናል። የቁርስ ጥጋብ ምሳንና እራትን አያስንቅም። አንድ ሰው ቁርስ ጥግብ አድርጎ ቢበላ ምሳውና እራቱን አይገፋም። በቁርስ ጥጋብ የምግብ ለምኔ ውሳኔ የትም አያደርስም አይደል? ቁርስ በልቼ ጠግቤ ራት ሳያስፈልገኝም ምሳ አያስፈልገኝም ምግብ ለምኔ የሚል ውሳኔ አንወስንም። አንዳንድ ባርኮታችን የቁርስ ባርኮት ነው። የማለዳ ባርኮት ነው። ገባን የምንለው አወቅን የምንለው የማለዳ እውቀት ሊሆን ይችላል። ደረስኩበት የምንለው የማለዳ ሊሆን ይችላል። እየጨመረ የሚሄድ ነገር ነው። የእግዚአብሔር ነገር ጥልቅ ነው። እየጨመረ የሚሄድ ነገር ነው። እየበዛ የሚሄድ ነገር ነው። አባት ለልጆቹ ርስትን ለማውረስ ምንም ችግር የለበትም። እግዚአብሔር በስጦታው ማይጸጸት አምላክ ነው። ልጅ ከአባት የተቀበለው ስጦታ ግን የሕይወት ዘመኑ ዋስትና ሊሆንለት አይችልም። ስጦታ ዋስትና ሊሆነን አይችልም። ዋስትናችን እሱ ብቻ ነው። ዋስትናችን በእርሱ መታመን፣ ከእርሱ ጋር መጣበቅ፣ በእርሱ ውስጥ መሆን፣ እርሱን ማወቅ። ዋስትና እርሱ ነው። ወገኖቼ የሕይወት ዘመን ዋስትና የአባት ቤት እንጀራ ነው። የሕይወት ዘመን ዋስትና የአባት ቤት ኑሮና ሕይወት ነው። ብዙ ጊዜ እኔን ጨምሮ ከእግዚአብሔር የተቀበልነውን የጸጋ ስጦታ ማቀጣጠልና ማያያዝ ላይ ትኩረት እናደርጋለን። ስለተጻፈም የጸጋን ስጦታ እናቀጣጥላለን። እግዚአብሔርን መንፈስ እናነሳሳለን። እግዚአብሔር በላያችን ላይ ያስቀመጠውን በጎ ነገር እንዲበዛ መደረግ ያለበትን ሁሉ እናደርጋለን። ትክክል ነው፣ መደረግም አለበት፣ መሆንም አለበት ስለተጻፈ፣ ደግሞም አሰራሩም እንደዛ ስለሆነ ይህን በማድረጋችን ችግር አለው ብዬ አላምንም። ስለማምንበት ስለማደርገው ቃሉም ስለሚደግፈኝ። ነገር ግን የተቀበልነውን የጸጋ ስጦታ በቀጣይነት ዘመንና ትውልድን ተሻግሮ የሚሰራበትን ያ ጸጋ ትውልድ ተሻጋሪ እንዲሆን፣ ዘመን ተሻጋሪ እንዲሆን፣ የአንድ ወቅት እንዳይሆን፣ የአንድ ወቅት ጊዜ እንዳይሆን፣ ሰሞነኛ እንዳይሆን፣ ጸጋው ትውልድ ተሻጋሪ ጸጋ እንዲሆን እኛም ከተቀበልነው የጸጋ ስጦታ በላይ የእግዚአብሔር ቤት ማዕድና ኑሮ
በልጦብን በእግዚአብሔር ቤት ውስጥ በጊዜውም አለጊዜውም በመጽናት ሊያኖረን የሚያስችለው ነገር ላይ ትኩረት አናደርግም። ራሴን ህይወቴን ነው ያየሁት በዚህ ክፍል ላይ። የእግዚአብሔር ሥራ ያለ እግዚአብሔር ጸጋ አይሆን፣ በራስ ጉልበት አይሰራ፣ አንድ ኢንች እንኳን አይሆን፣ ያለ እኔ ምንም ልታደርጉ አትችሉም ብሎ መለኮታዊ የሆነ አዋጅ አውጇል። ስለዚህ የእግዚአብሔርን ነገር ለማድረግ የእግዚአብሔር ጸጋ ግድ ይላል። የእግዚአብሔርን ጸጋ ደግሞ ለማግኘት ወደ ጸጋው ዙፋን ረሃብ ጥማት ይዞ መቅረብ ግድ ይላል። የጸጋ ስጦታ ላይ ትኩረት አድርገን ደግሞ የጸጋ ስጦታ ስንለምን በዛ የጸጋ ስጦታ ላይ ልባችን ሐሳባችን በሙሉ እዛ ላይ ሲያርፍ ያ ጸጋ ትውልድና ዘመን ተሻጋሪ የሆነ የእግዚአብሔርን ፈቃድና ሥራ የሚሰራ እንዲሆን በዛ ውስጥ ደግሞ ሊለመን ያለ ሌላ ጸጋ እንዳለ ደግሞ አጮልቄ አየሁኝ በጸሎቴ ውስጥ። አንዳንዴ ጸጋው ላይ ብቻ ትኩረት አድርገን በእግዚአብሔር ቤት ውስጥ ደግሞ እንዴት መኖር እንደሚገባው ደግሞ ግራ ይገባናል። እኔ እንኳን በአቅሜ በኖርኩባት ዘመን ብዙ ነገር ተገርም ያለው ራሴንም ታዝቤያለሁ። ቅባት ሲመጣ፣ ሞገስ ሲመጣ፣ ተሰሚነት ሲመጣ፣ ስጦታ ሲበዛ፣ ባህሪ ሲለዋወጥ ያለው እግዚአብሔር የሌለንን ነገር ሲሰጠን ከዚህ በፊት እጃችን ውስጥ ያልገባ ግን ከአባትነት ፍቅሩ የተነሳ ኑሯችንን ሲባርክ በጣም ይገርመኛል። በአቅሜ በኖርኩባት ዘመን እግዚአብሔርን ተስፋ አድርገው በእግዚአብሔር ቤት ውስጥ እየኖሩ እግዚአብሔር ደግሞ አባት ነውና እንደ አባትነቱ የቸርነቱን እጅ ሲዘረጋ እነዛ ሰው ሰላም ለማለት ቅድመ ሁኔታ የማይጠይቁ ሰዎች የእግዚአብሔር ቸርነትና በጎነት ስጦታ ሲበዛላቸው አንዳንዶች በኑሯቸው ሻል ሲሉ በጣም የእግዚአብሔር ጸጋ ሲትረፈረፍ ሰላምታ አሰጣጣቸው ውስን ይሆናል። በእግዚአብሔር ቤት ውስጥ ባለ ፕሮግራም በጾሙ በጸሎቱ ይገኙ የነበሩ መገኛቸው የእግዚአብሔር ቤት የሆነ የእግዚአብሔር ነገር ሲበዛላቸው ለእግዚአብሔር ቤት ፕሮግራም ጊዜ ያጥራቸዋል። በጣም ራሴንም ታዘብኩኝ። መቼም መታዘብ ኃጢአት አይደለም፣ በውስጤ ሌላ ነገር አይፍጠርብኝ እንጂ ወደ ጸሎት ይምራኝ እንጂ። በተቀበልነው ስጦታ ሳይሆን መመካት ያለብን በሰጪው ነው መመካት ያለብን። አንዳንዴ ስጦታም ያስመካል። የእግዚአብሔር ቃል ደግሞ የሚመካ በእግዚአብሔር ይመካ ይላል። ያ የጠፋው ልጅ በብዙ ውድቀትና መክሰር መጎስቆል ከጎሰቆለ በኋላ ከወደቀ በኋላ ያስተዋለው እውነት ቢኖር ከአባቱ እጅ ከተቀበለው ነገር በላይ በአባቱ ቤት የተትረፈረፈው ነገር እንደሚበልጥ ነው ያስተዋለው። ድርሻዬን ብሎ ተቀብሎ ከወጣ በኋላ እጁ ላይ ያለውን ነገር ከከሰረ በኋላ ከወደቀ በኋላ ከተጎዳ በኋላ በጉዳት በጉስቁልና ውስጥ የተማረው ነገር ቢኖር እኔ ከተቀበልኩት ከአባቴ ድርሻዬን ስጠኝ ብዬ ከተቀበልኩት ስጦታ በላይ በአባቴ ቤት ያለው ጸጋ በአባቴ ቤት ያለው ሀብት እንኳን ለኔ እቤት ውስጥ ላሉ ሎሌዎች ሁሉ የተትረፈረፈ ነው ብሎ በዛ ምድረ በዳ ላይ አስተዋለ። አንድ ነገር አስተዋልኩኝ። ምንም አይነት ስጦታ ቢሰጠን የሰጠን ስጦታ ዋስትና የሚኖረው
በቤቱ ውስጥ እስካለን ድረስ ብቻ ነው። የጠፋው ልጅ ከአባቱ ቤት የመነቀሉ ምክንያት ስንመለከት የመነቀሉ ምክንያት ስንመለከት ከአባቱ ቤት ይልቅ የአባቱ ስጦታ ላይ በመታመኑ ነው። እኔ ያስተዋልኩት ምንድነው ያንን ልጅ ከቤት እንዲወጣ ያደረገው ብዬ አሰብኩኝ። በአባቱ ከመተማመን ይልቅ አባቱ በሰጠው ስጦታ ላይ ተማመነ። ድርሻዬን ብሎ ጠይቆ በተሰጠው ድርሻ ላይ የልጁ ልብ እዛ ላይ አረፈ። የልጁ ልብ በዛ ላይ ተማመነ። ስጦታው ያሰራን ይሆናል። ስጦታው መከናወንን ይሰጠን ይሆናል። ስጦታው ወዲህ ወዲያ ያንቀሳቅሰን ይሆናል። ስጦታው ብዙ ነገር እንድናከናውን ጉልበት ይሆነን ይሆናል። ነገር ግን ስጦታው የቤቱ ጥጋብ አይሆንልንም። አንተ የመረጥከው በአደባባዮች ለማደር የተቀበልከው ሰው ምስጉን ነው፣ ከቤት በረከት እንጠግባለን ይላል። የሕይወታችን ጥጋብ የሚገኘው በአባታችን ቤት ውስጥ የበዛ ፍቅር፣ በበዛ ቸርነት፣ በበዛ ምሕረት፣ በበዛ በጎነት ውስጥ ነው። የሚያጠግበንና የሚያረካን ስጦታው ሳይሆን የቤቱ በረከት ነው። እንግዲህ ምንም ማድረግ አልችልም። ልቤ የተያዘው በዚህ ስለነበረ በዚህ መንፈስ ውስጥ ስለሰነበትኩኝ ይሄ በሕይወቴ ውስጥ ጎልቶ ስለተቀመጠ ልቤ ውስጥ ያለውን እግዚአብሔር ያስተማረኝ ነው ማስተምራችሁ። ምንማረው አብረን ምንማማረው አሜን ብትሉም ባትሉም ነገሩ እውነት ስለሆነ እግዚአብሔር ይባርካችሁ እላለሁ። የቤቱ በረከት የዕለት ዕለት የነፍሳችን ቀለብ ነው። የቤቱ በረከት የቀን ጥላችንና እረፍታችን ነው። የቤቱ በረከት የማምሻ ዋስትናችንና ከለላችን ነው። አሁንም ቃሉን አየሁት። ከእግዚአብሔር ቤት መነቀል መውጣት የሚያመጣውን መዘዝ ከጠፋው ልጅ ሕይወት ተመለከትኩኝ። እዛው 15 ላይ ሉቃስ 15 ላይ ይህ ልጅ ከአባቱ ይሰጠኝ ያለውን ድርሻ ከተቀበለ በኋላ ልቡን የተሰጠው ነገር ላይ በማድረግ ከቤት ተነቅሎ ከወጣ በኋላ ድርሻው እጁ ላይ ያለው ብዙ ዘመን አላኖረውም። ይህ የጠፋው ልጅ የአባቱን ስጦታ የአባቱን በጎነትና ቸርነት ከተቀበለ በኋላ በሕይወቱ የደረሰበትን ነገር ስንመለከት ዛሬ እኔና እናንተ ከእርሱ ሕይወት የምንማረው ነገር አለ። አንደኛ ቁጥር 14 ላይ ይህንን አየውኝ። ሁሉንም ከከሰረ በኋላ ይላል። ከአባቱ ቤት ሲወጣ በሕይወቱ ውስጥ ካጋጠመው መዘዝ አንደኛው ሁሉንም ከከሰረ በኋላ ይላል። ከእግዚአብሔር ቤት ተነቅሎ የመውጣት ትልቁ መዘዝ ከእግዚአብሔር የተቀበልነውን ነገር ሁሉ ማጣት ነው። አይመስልም? በጣም አይመስልም?
ያለን ጸጋ፣ ያለን መልካም ጤና፣ በጎነት በሕይወታችን በእጃችን ላይ ያለው ነገር የሚገርመው እንዲያምርብንም የሚሆነው ደግሞም ትርጉም የሚሰጠው በእግዚአብሔር ቤት ውስጥ እስካለን ድረስ ነው። ብዙ ጸጋ፣ ብዙ ዕውቀት፣ ብዙ ማስተዋል፣ ብዙ መረዳት፣ ብዙ ነገሮች ኖሮን ያለንን ነገር ይዘን በቤት ውስጥ ካልኖርን፣ ያለንን ነገር ይዘን ከቤቱ ከወጣን የሚገርም ነገር ነው። በሕይወታችን ውስጥ የሚቆይበት ጊዜ በጣም ጥቂት ጊዜ ነው። ኪሳራ ውስጥ እንገባለን፣ መክሰር ውስጥ እንገባለን። በዚህ ልጅ ሕይወት ውስጥ የምንመለከተው ይሄንን ነው። እግዚአብሔር የሰጠን ጸጋና ስጦታ ዋስትና የሚኖረው በእግዚአብሔር ቤት ውስጥ ተተክለን እስከ ኖርን ድረስ ብቻ ነው። ከቤቱ ከወጣን ለነበረን ጸጋና ስጦታ ምንም አይነት ዋስትና አይኖረንም። እና በጣም ይገርመኛል። ከጠፋው ልጅ ሕይወት ውስጥ የምንመለከተው ይሄንን ነው፣ መክሰር። ሁለተኛ እዛው ቁጥር 14 ላይ ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ ይላል። በጣም ነው የገረመኝ። የእግዚአብሔር ልጆች ከእግዚአብሔር ቤት፣ ከእግዚአብሔር እውነት፣ ከእግዚአብሔር ሕይወት ተነቅለው ሲወጡ ክፋት ሁሉ ይተባበርባቸዋል። በጣም የሚገርመው ነገር ይህ ልጅ ያለውን ሁሉ በጨረሰበት ጊዜና ሰዓት ነው ረሃብ የተከሰተው። ባጣ በነጣ በከሰረ ጊዜ እሱ ባለበት ምድር ላይ ጽኑ ረሃብ ሆነ ይላል። እና ከእግዚአብሔር ቤት መውጣት፣ ከእግዚአብሔር ቤት መነቀል ይዞት የሚመጣው መዘዝ በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ቀጥለን ስንመለከት እዛው ቁጥር 14 ላይ እንደዚህ ይላል፣ እርሱም ይጨነቅ ጀመር ይላል። ወገኖቼ በረሃብ ዘመን እኔና እናንተ እንዳንሰጋና እንዳንጨነቅ የሚያደርገን የእግዚአብሔር አብሮነት ነው። ከእግዚአብሔር ጋር አብረን ኖረን በሕይወታችን ውስጥ የተለያየ ፈተና፣ የተለያየ ችግር ቢመጣ መውጫው አብሮ አለ። በእግዚአብሔር ቤት ውስጥ የተለያየ ፈተና ሊያጋጥመን ይችላል። የተለያየ ችግር ሊያጋጥመን ይችላል። እንደ ሰው ልማድ እየኖርን ስለሆነ በዚህ ምድር ላይ አጋንንትም አለ፣ ስጋም አለ፣ ብዙ ነገሮች ይኖራሉ። ብዙ የተለያዩ ችግሮች፣ ብዙ የተለያዩ ፈተናዎች ይኖራሉ። በእግዚአብሔር ቤት ውስጥ ግን ዋስትና አለን። የእግዚአብሔር ቃል ሲናገር መዝሙር 23:4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። በሞት ጥላ መካከል ፍርሃትን ከልብ ውስጥ እንዳይኖር የሚያደርገው የእግዚአብሔር አብሮነት ብቻ ነው። በእግዚአብሔር ቤት ውስጥ የዘላለም ሕይወት ዋስትናችንን አድርገን ከእግዚአብሔር ጋር ልንኖረው ያለ ያ ዘላለማዊ የሆነ ሕይወት እርሱ የነፍሳችን መልህቅ ሆኖ፣ አሜን፣ የሕይወት ትኩረታችን ዘላለም ላይ ሆኖ፣ አሜን፣ በዘላለም ቅኝት የቀን ቀን ሕይወታችንን የቃኘን ስንኖር ብዙ የተለያዩ ተግዳሮቶች ሊያጋጥሙን ይችላሉ። ብዙ የተለያዩ ፈተናዎች ሊያጋጥሙን ይችላሉ። ከዘላለም ቅኝት አንፃር ሕይወታችንን ስለምንመለከት፣ ከዘላለም ሕይወት አንፃር ነገሮቻችንን ስለምንመለከት የነገሮቻችን ትርጉም፣ የነገሮቻችን እይታ፣ የነገሮቻችን መረዳት ከዘላለም ሕይወት አንፃር ስለሆነ፣ ከዘላለም መደራሻችን አንፃር ስለሆነ እግዚአብሔርን በነገር ሁሉ ተስፋ እናደርጋለን። በልባችን እርሱን ተስፋ እናደርጋለን። ደግሞ እግዚአብሔር ቸር ነው። ከገባንበት መከራ ውስጥ ያወጣናል። ከገባንበት ልዩ ልዩ ችግር ውስጥ ያወጣናል። ወደ ሰፊ መዳ ያወጣናል።
በጎነቱ ቸርነቱ ያገኘናል። ግን በእግዚአብሔር ቤት ውስጥ ስንኖር የተለያዩ ፈተናዎች ሊያጋጥሙን ይችላሉ። የተለያዩ ችግሮች ሊያጋጥሙን ይችላሉ። ሰዎች ነን። ተሰርተን ያበቃን አይደለንም። እየተሰራን ያለን ሰዎች ነን። ስለዚህ በሕይወታችን የተለያዩ ፈተናዎች ሊያጋጥሙን ይችላሉ። በዛ ፈተና ውስጥ ግን በእግዚአብሔር ቤት ውስጥ ጸንተን ለመኖር ከወሰንን በቤት ውስጥ መውጫ አለ። እስቲ እጆቻችንን ዘርጋና በቤት ለዘላለም አኑረኝ እንበለው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ወገኖቼ የምንጥልበት ከሌለ ሁሉ ነገር ሸክም እየሆነብን ጭንቀታችንን ይጨምርብናል። ነገር ግን በእግዚአብሔር ቤት ውስጥ ከኖርን የሚያስጨንቀንን ነገር ሁሉ በእርሱ ላይ እንጥላለን። ስለዚህ በእግዚአብሔር ቤት ውስጥ የመኖራችን አንዱ ዋስትና ይሄ ነው። የተለያዩ ፈተናዎች ሊያጋጥሙን ይችላሉ። የተለያዩ ጭንቀቶች ያው ዘመኑም የጭንቀት ዘመን ነው። የተለያየ ነገር ያስጨንቀናል። ግን በእግዚአብሔር ቤት ውስጥ ሆነን የምንጨነቀውና በእግዚአብሔር ቤት ውጭ ሆነን የምንጨነቀው ጭንቀት አንድ አይደለም። በእግዚአብሔር ቤት ውስጥ ጭንቀታችንን የምናራግፍበት ነገር አለ። ይህ ልጅ ወጣ ከቤቱ፣ ከሰረ፣ ተራበ፣ ተጨነቀ ይላል። አይምሰላችሁ የእግዚአብሔርን ቤት ረግጠው የሚወጡ ሙሉ ሰላም ያላቸው አይምሰላችሁ። አይምሰላችሁ ኃይለኛ የነፍስ ሙግት አለባቸው። ኃይለኛ የሆነ የነፍስ ጭንቀት አለባቸው። ኃይለኛ የሆነ የነፍስ ክርክር አለባቸው። ከላይ ሲታዩ ምናልባት የተደሰቱ መስለው ሊታዩ ይችላሉ። ከእግዚአብሔር ቃል በላይ ስለማይሆኑ፣ ከእግዚአብሔር ቃል በላይ ማንም ስለማይሆን፣ የእግዚአብሔር ቃል እውነቱን ስለሚናገር ደስታ ያለው የነፍስ ደስታ ያለው የነፍስ ሰላም ያለው በእግዚአብሔር ቤት ውስጥ ብቻ ነው። እስቲ አሜን። እዛው ቁጥር 15 ላይ የዚህን ሰው የህይወት ክስረት ስንመለከት ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ ይላል። በጣም ነው ይገርመኝ። ከእግዚአብሔር ቤት ውስጥ ተነቅሎ መውጣት ከዓለም ጋር ተዳብሎና ተመሳስሎ የመኖር ተጽዕኖ ስር እንድንገባ ያደርገናል። በጣም የሚገርም ነገር ነው። በእግዚአብሔር ቤት ውስጥ በእግዚአብሔር የህይወት ስርዓት ስለምንኖር፣ በእግዚአብሔር በመተማመን ስለምንኖር፣ አሜን፣ የእግዚአብሔር ቃል ተጽዕኖ ያደርግብናል እንጂ፣ የእግዚአብሔር ፈቃድ ተጽዕኖ ያደርግብናል እንጂ በዓለም ያለ መንፈስ ተጽዕኖ አያደርግብንም። ይህ የጠፋው ልጅ ግን በህይወት ውስጥ ካጋጠመው ክስረት አንዱ የደባልነት ኑሮ ነው። ከአንዱ ጋር ተዳብሎ ነው። የሚገርም እኔ ደባልነት ዝም ብዬ ቃሉን ሳጠነጥን ተዳብሎ ነው የሚለው ሌላው ሰው ጋር ነው ሄዶ ተጠግቶ የኖረው። እርሱ አይደለም ማስጠግቶ የኖረው፣ እርሱ ነው ሄዶ ተዳብሎ ተጠግቶ የኖረው። ማለትም ከማያምኑ ጋር በማያመች አካሄድ መጠመዝ ውስጥ መግባት ነው። በዓለም አስተሳሰብ፣ በዓለም አመለካከት፣ በዓለም አካሄድ የአኗኗር ቅኝት ውስጥ መግባት ነው። የሚገርም ነገር ነው። ቅኝታችን መንፈሳዊ፣ እይታችን ሰማያዊ፣ መዳረሻችን ዘላለማዊ በሆነ የህይወት ስርዓት ውስጥ በእግዚአብሔር ቤት ስንኖር፣ የእግዚአብሔርን ቤት ነቅለን ስንወጣ ግን የሚገርም ነገር ነው። ቅኝታችን ምድራዊ፣ ዓለማዊ፣ ስጋዊ፣ ሰዋዊ ነው የሚሆነው። የጠፋው ልጅ በዚህ ተጽዕኖ ሰለባ ስር ነው የሆነው። የእግዚአብሔር ልጆች ከአባታችን ቤት ከወጣን ሌላው ጋር ቤተኛ ሆነን ሳይሆን የምንኖረው ደባል ሆነን ነው የምንኖረው። ራሳችንን ሳይሆን ሌላውን መስለን በሌላው ተጽዕኖ ስር ወድቀን ነው የምንኖረው። በጣም የሚገርም ነገር ነው። አንዱ ነፃ ያወጣን በክርስቶስ ኢየሱስ የእውነት ወንጌል ነፃ ያወጣን ከተለያዩ ተጽዕኖ ስር ነው ነፃ ያወጣን። የወንጌል ጉልበት፣ የወንጌል ኃይል ባህሪያችንንም አኗኗራችንም በእግዚአብሔር ተጽዕኖ ስር ሆነን በደስታና በሰላም እንድንኖር አድርጎናል። ነገር ግን የእግዚአብሔርን ቤት ነቅለን ስንወጣ በጣም የሚገርማችሁ ነገር ነው። ባህሪያችን ይወድቃል፣ አሳሰባችን ይወድቃል፣ የህይወት ራያችን ይጠፋል። የሚገርም ነገር ነው። በጣም የተጽዕኖ ሰለባ ነው የምንሆነው። በጠፋው ልጅ ህይወት ውስጥ የምንመለከተው ይሄን ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። የጠፋው ልጅ
እንደ አይነት የህይወት ክስረት ውስጥ ነው የገባው። በጣም የገረመኝ ቁጥር 15 ላይም ስትመለከቱ እንደዚህ ይላል፣ ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ፣ እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው ይላል። በጣም ነው የገረመኝ ይሄ ቃል። በመሰረቱ እሪያ በእስራኤል ልጆች ማርባትም ሆነ መብላት በጥብቅ የተከለከለ ነገር ነው። ታስታውሱ እንደሆነ በማርቆስ ወንጌል ምዕራፍ 5 ከቁጥር 9 እስከ 13 ላይ ጌታ ኢየሱስ አጋንንትን ከሰዎች እያወጣ ሲፈውስ በአንዱ ሰው በጣም ሌጊዮን የሆኑ የአጋንንት ጭፍሮች ይዛ ሰው ህይወት ውስጥ ገብቶ ህይወቱን በጣም አስጨንቀውት ነበር። ከሰው ተራ አውጥተውት ነበር። ኢየሱስ ክርስቶስ ነፃ ሲያወጣው በዛ ሰው ውስጥ የነበሩ እነዛ አጋንንቶች የሚገርም ነገር ነው። አንድ ጥያቄ ጠየቁት ኢየሱስን። እንወጣለን አሉት። ግን ስንወጣ እሪያዎች ውስጥ እንድንገባ ፍቀድልን አሉት። ፈቀደላቸው ይላል። ሪያ የኃጢአት ምሳሌ ነው። አጋንንቶቹ እሪያዎች ውስጥ ገብተው እሪያዎቹን ፋታ አልሰጧቸውም። እያጣደፉ ገደል ውስጥ ነው የከተቷቸው። በጣም ነው የሚገርመኝ ይህንን ቃል ስመለከት። እሪያ አሰማሪ መሆን ማለት እሪያ እንዲያሰማራ ሰደደው ነው የሚለው። እሪያ አሰማሪ መሆን ማለት ለአጋንንት አሰራር እድል ፈንታ የሚሰጥን ነገር ማመቻቸት ማለት ነው። ጠላት ሊሰራ ላለው የክፋትና የጥፋት አሰራር ሁኔታዎችን ማመቻቸት ማለት ነው። በአጠቃላይ ለጠላት አሰራር ሰለባ መሆን አልፎ መሰጠት ማለት ነው። በጣም የሚገርም ነገር ነው። ሰው ከእግዚአብሔር ቤት ውስጥ ከእግዚአብሔር እውነት ተነቅሎ ሲወጣ ከእግዚአብሔር ማደሪያ ከእግዚአብሔር ሕይወት ከእግዚአብሔር ስርዓት ከእግዚአብሔር መገኘት ውስጥ ተነቅሎ ሲወጣ አይገርማችሁም? ጠላት መጠቀሚያ ነው የሚያደርገው። ሪያ ማሰማራት ማለት ለአጋንንት አሰራር አጋንንት ሊሰራበት ላለው አሰራር የክፋት መንፈስ አሰራር የክፋት አስተምህሮ የክፋት ትውልድን ወደ ገደል ወደ ሞት የሚነዳ የትውልድን የዘላለም መዳረሻ ጥያቄ ውስጥ የሚከት አጋንንታዊ አስተምህሮ አጋንንታዊ አሰራር ውስጥ ለዛ አቀነባባሪ ነው የሚያደርገው። እውነትን መጋፋት፣ እውነትን መጥላት፣ በእውነት ላይ አፍን መክፈት፣ ሰዎች እውነትን እንዳይቀበሉ እውነትን እንዳይረዱ ለእውነት መሰናክል መሆን። እሪያ ማሰማራት ማለት አጋንንት ሊሰራ ላለው አሰራር ራስን ማመቻቸት ማለት ነው። እንደዚህ አድርጎ ነው የላከው። እንደዚህ አድርጎ ነው የላከው። በእግዚአብሔር ቤት ውስጥ ስንኖር በእግዚአብሔር እርሻ ውስጥ በበጎቹ መንጋ መካከል ሰራተኞች እንሆናለን። ከእግዚአብሔር ቤት ውስጥ ተነቅሎ መውጣት ግን አጋንንት ሊሰራ ላለው የክፋት አሰራር መንገድ ጠራጊና ለእርሱ አሰራር መገልገያ ዕቃ መሆን ነው። ይህን ነው ያስተዋልኩት በእግዚአብሔር ቃል ላይ። ትውልድን ወደ ጥፋት ወደ ገደል ወደ ሞት እያጣደፈ ለሚወስደው ልዩ ልዩ መናፍስታዊ አሰራር መጠቀሚያ መገልገያ መሆን ነው። በጣም ይገርመኝ ሌላው ስድስተኛ አየሁት ቁጥር 16 ላይ እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር ይላል። በጣም ነው ይገርመኝ። ምን ጊዜም ከእግዚአብሔር ቤት ተነቅለን ስንወጣ የአፒታይት ለውጥ ይመጣብናል። የአፒታይት ለውጥ ይመጣብናል። ከዚህ በፊት ለመንፈሳችንም ሆነ ለአይምሮአችን ጽዩፍ የሆነ ማንቀበለው ምንቃወመው ወደ ጆሮአችን ወደ አይናችን እንዳንቀርብ የምንጋፋው ከእግዚአብሔር ቤት ስንወጣ አፒታይታችን ስለሚለወጥ የተጋፋነውን ነገር የጠላነውን ነገር ያወገዝነውን ነገር እርሱን መብላት እንጀምራለን። እርሱን መብላት እንጀምራለን። እርሱን መብላት እንጀምራለን። የአንድ አምላክ ብርሃን ከበራልን በኋላ የእግዚአብሔር አንድነት ከተገለጠልን በኋላ እግዚአብሔር በሥጋ ተገለጠ የሚል ይህ ታላቅ የምስራች ምስጢር በሕይወታችን ከበራ በኋላ ከአንድ አምላክ
ከአምላክ ውጭ ያለ አስተምህሮ የእሪያ ምግብ ነው። የእሪያ ምግብ ነው። ነገር ግን ከእግዚአብሔር ቤት ከዚህ እውነት ላይ ተነቅለን ስንወጣ ከእግዚአብሔር እውነት ከእግዚአብሔር ሕይወት ላይ መውጣት ሲሆን የሚገርም ነገር ነው። ያንን ምግብ ያንን ስናወግዘው ያንን ስንቃወመው የነበረውን ነገር እንደውም በዛ አስተምሮት ውስጥ ያሉትን የእውነትን ወንጌል እየገለጥን ወደ እውነት እንዲመጡ ያደረግናቸው ሰዎች እነሱ ከዚህ በፊት የሆኑትን ወደ መሆኑ ውስጥ እንገባለን። የእሪያን አሰር ለመብላት ይመኝ ነበር ይላል። በጣም የሚገርም ነገር ነው ወገኖቼ። የመንፈሳችንን የህሊናችንን የልባችንን ጤንነት ሲጠብቅልን ከነበረው ደግሞም ጣዕማችንን ሲቃኝልን እንለያለን እኮ። አሁን ትለያላችሁ፣ የመንፈስ መለየት አላችሁ። በመሰዊያው ላይ ከአንድ አምላክ እውቀት ውጭ የሆነ ዘብረቅ ብል እዚህ ጋር የሆነ ነገር ቢምታታብኝ እዚህ ጋር ጣዕም አለ ትለያላችሁ። የአንድ አምላክን የመዳንን እውቀት ትለያላችሁ። የመዳን እውቀት መለያ ጣዕሙን ማጣጣሚያ በእግዚአብሔር ቤት ውስጥ እስካለን ድረስ ነው ያጸጋ በእኛ ሕይወት ውስጥ የሚሰራው። የእውነትንና የውሸትን መንፈስ የምንለይበት፣ የከበረውን ከተዋረደው የምንለይበት ይህ አቅም፣ ይህ የመለየት አቅም፣ ይህ የማስተዋል አቅም በእግዚአብሔር ቤት ውስጥ እስካለን ድረስ ነው እኛ ጋር የሚሆነው። የእግዚአብሔርን ቤት ነቅለን ስንወጣ ማጣጣሚያው መለያው ያ ማወቂያው እርሱ ስለሚለይብን ስለሚወሰድብን የሚገርም ነገር ነው። የእሪያን ምግብ ለመብላት ይመኝ ነበር ይላል። የአፒታይት ለውጥ ሲመጣ እንደዛ እኮ ነው። በጣም የሚገርም የአፒታይት ለውጥ ያመጣባቸው ሰዎች አንዳንድ ሰዎች ለማናገር ሞክሬ ነበር። የሚገርም ነገር ነው። የሚገርም ነው። በጣም አንድ አፒታይት ኖሮን ማዕዱን ስንበላ የነበረ የእግዚአብሔርን ቤት ለቆ ሲወጣ የአፒታይት ለውጥ ውስጥ ገብቶ የሆነ ችግር ውስጥ የገባን ሰው አግኝቼ እኔ ገረመኝ። በቃ ከመጸለይ ውጭ ከዛ ሰው ጋር የሚያክ ሰው ጋር መነጋገር በጣም ስለሚከብድ አቆምኩኝ። መጸለይ ነው። የአፒታይት ለውጥ ነው። ምንም ማድረግ አይችልም። እሱ የሚበላበት ቴስት የሚያደርግበት ነገር ስለተቀየረበት እኔ ቴስት ማድረግበትና እሱ ቴስት የሚያደርግበት ነገር ስለተቀየረ እዛ ጋር እስቲ አሜን። ኢየሱስ ክርስቶስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። አንድ ቀን ይጠቅመናል ብዬ ነው። ስንቶቻችሁ ሃሌሉያ ትላላችሁ? እሺ ሳጠቃልል ዛሬ እኔና እናንተም በእግዚአብሔር ቤት ውስጥ ተተክለን ስር ሰደን ካልኖር በእግዚአብሔር ቤት ውስጥ በእግዚአብሔር ፍርሃት ነው የሚኖረው። ምንም የሚያስመካ ነገር የለም። ከአባቶቼም ሲያስተምሩኝ ይህንን ነው ልቤ ውስጥ ሁልጊዜ የማስቀምጠው። እነርሱንም ስመለከት በእግዚአብሔር ቤት ውስጥ በትህትና ሲኖሩ ነው የማየው። ከነሱ የቀዳሁት ነገር ይሄ ነው። በእግዚአብሔርም ቃል ውስጥ የማስተውለው ነገር ይሄ ነው። በእግዚአብሔር ቤት ውስጥ በትህትና ነው የሚኖረው። ዝም ብለን በትምህርት ነፋስ ወዲና ወዲያ እያለን የምንመላለስ ሰዎች ካለን፣ ታላቁ ልጅ በቤት እያለ ግን በቤት ውስጥ ያልተተከለ ሆኖ ኖረ፣ ለኛም እንደዚሁ ነው የሚሆንብን። በእግዚአብሔር ቤት ውስጥ ስር ሰደን ለመኖር በጣም መጸለይ አለብን። የእግዚአብሔርን ምግብ መብላት አለብን። የእግዚአብሔርን ቃል ሁሉ ጊዜ መመገብ አለብን። ስራችን የሰደደ መሆን አለበት። የተለያየ ንፋስ እንዳይነቅለን፣ የተለያየ ነገር ከቤቱ ነቅሎ እንዳይወጣን በጣም ከእግዚአብሔር ጋር የተጣበቀ ከስጦታችን በላይ ስጦታውን ከሰጠው አምላክ ጋር ከተደረገልን ይልቅ ያደረገልን ነገር ጋር እግዚአብሔር ይመስገን። ከእጁ ይልቅ ህልውናው ኢየሱስ ይባረክ፣ መገኘቱ መንፈሱ በእርሱ ውስጥ መኖር ትልቅ ዋስትና ነው ብዬ አስባለሁ። ታላቁ ልጅ በቤት እያለ ግን በቤት ውስጥ ያልተተከለ ሆኖ እንደኖረ ነው የምንመለከተው። ታላቁ ልጅ እርሻ ውሎ ቤት ግን ያልገባ ልጅ ነበረ። የጠፋው ልጅ ከቤት ተነቅሎ ስለወጣ ነው የጠፋው ልጅ የምንለው። ትልቁም ልጅ ቤት ውስጥ እያለ የጠፋ ልጅ ነበር። የሚገርም ያኛው አንድ ለይቶለት ወጥቷል። ለካ ቤት ውስጥም እያለ መጥፋት አለ።
ቤት ውስጥ ያሉ የጠፉም አሉ። ይህንን ቃል ላንብብና ይሄ ትልቁ ልጅ ሉቃስ 15:25 ላይ 15:25 ላይ እንደዚህ ይላል የእግዚአብሔር ቃል። ታላቁ ልጅ በእርሻ ነበረ። በጣም ነው ልቤን የሚነካኝ። ታላቁ ልጅ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደና ስላገኘው አባቴ የሰባውን ፊሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን ነው ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለእኔ የሚሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበረ። ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ከዚህ ካነበብነው ክፍል ተነስተን በቤት እያለ ግን የጠፋ ሰውን ማሳያ ጥቂት ነገር እንመለከታለን። ልጁ ከተናገረው ንግግር ነው አንድ ነገር ያስተዋልኩት። ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝ ከቶ አልተላለፍኩም፣ ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም አለው ይላል። እና የዚህ ልጅን አነጋገር መዘንኩት። የዚህ ልጅ አነጋገር በቤት እያለ ግን የጠፋ መሆኑን ያሳያል። ለልጅነት የፍቅር ተግባሩ ሁልጊዜ ሙገሳ፣ ምስጋና፣ አባቱ ነው፣ እርሱ ልጅ ነው። ስለዚህ አባትና የልጅነት ግንኙነት ነው። በአባቱ ቤት በልጅነት ጸጋው ማድረግ የሚገባውን ነገር በፍቅር በመሰጠት ማድረግ አለበት። ይሄ ትልቁ ልጅ ግን ከንግግሩ ስትረዱት የምታዩት ነገር ምንድነው? በልጅነት የፍቅር ተግባሩ ሁልጊዜ ሙገሳ፣ ምስጋና፣ ትኩረት ይፈልግ ነበር። ዛሬ በእግዚአብሔር ቤት ውስጥ የምንገዛው የምንታዘዘው መከፈል ያለበትን ነገር ሁሉ ወደ ኋላ ሳንል የምንከፍለው ከእግዚአብሔር ፍቅር የተነሳ መሆን አለበት እንጂ ጥቅም፣ ዝና፣ ሙገሳ፣ ትኩረት፣ ምስጋና ፈላልገን መሆን የለበትም። በእግዚአብሔር ቤት ውስጥ የተተከለ ሰው በአባቱ ልብና በአባቱ ቤት ውስጥ ስፍራ በማግኘቱ በአባቱ መገኘት ውስጥ እርሱም በመገኘቱ እርካታውና ደስታው ሆኖለት ፈቃዱን ለአባቱ ፈቃድ አስገዝቶ በፍቅር ይኖራል። ታላቁ ልጅ ጊዜና ሁኔታ የልቡን ገልጦ እንዲናገር አደረገው እንጂ በአባቱ ቤት ሲኖር ይህን የተናገረውን ነገር እያሰላሰለ ነበር የሚኖረው። በሚያደርገው ነገር ሁሉ ላይ ምላሽ ይፈልጋል። አንድ ነገር አድርጎ ከሚመለከተው ክፍል ምላሽ ይፈልጋል። አንድ ነገር ሰርቶ ከሚመለከተው ክፍል ምላሽ ይፈልጋል። እና ጊዜና ሁኔታ ሲገልጠው አወጣው። በቤት ይሄን ያህል ጊዜ ሲኖር ብሎ ሲናገር እና በቤት ውስጥ መጥፋት በእንደዚህ አይነት ባህሪ ውስጥ መጠቃት ይሆናል። እና ወንድሞቼ የእግዚአብሔር ሕዝብ በጣም በሸክምም ራሴም እየጸለይኩበት ያለ በልቤ ውስጥ በጣም ማሰላስለው እግዚአብሔር በህይወቴ ውስጥ እንዲፈጽምልኝም በጣም አጥብቄ የምለምነው ነገርን ነው እንድንካፈል ደፍሬ እዚህ ቦታ ላይ የቆምኩት። ምናልባት በንግግሬ ሳትቤ የተናገርኩት ነገር ካለ ይቅርታ ጠይቃለሁ። ግን እግዚአብሔር በቤቱ ቢተክለን በርከክ ብለን ብንጸልይ